አሸናፊ ትሆናለህ። ለእግዚአብሔር ያሉት ገደብ የለሽ አማራጮች ይህንን ሥራ ለራስህ ስትሰራ ሳለ ካንተ ጋር ግንኙነት ባላቸው በብዙዎች ላይ ተጽዕኖ እያሳደርክ ነህ። በወቅቱ የተነገሩ ቃላት ምንኛ መልካም ናቸው። ራስን ወደሚያዋርዱ ልምዶች ላዘነበለ ሰው በሚነገር የተስፋ ቃል ምን ያህል ጥርጣሬ፣ ድፍረትና በትክክለኛ አቅጣጫ ውሳኔ የማድረግ አቅም ይሰጥ ይሆን? ጥሩ መርሆችን ለመተግበር ያለህ ጽኑ ዓላማ ነፍሳት በትክክለኛ አቅጣጫ ሚዛን እንዲጠብቁ ይረዳቸዋል። ማድረግ የምትችለው መልካም ነገር ገደብ የለውም። የእግዚአብሔርን ቃል የሕይወትህ መርህ ብታደርግ፣ ተግባርህን በቃሉ ብትቆጣጠር፣ እንዲሁም ተግባርህን በመፈጸም ሂደት ዓላማዎችህና ጥረቶችህ ለሌሎች በረከት እንጂ መርገም ካልሆኑ ጥረቶችህ በክንውን ይጠናቀቃሉ። ራስን ከእግዚአብሔር ጋር አገናኝተሃል። ለሌሎች የብርሃን መተላለፊያ መስመር ሆነሃል። ከኢየሱስ ጋር አብሮ ሰራተኛ የመሆንን ክብር አግኝተሃል። አንተ መልካምና ታማኝ ባሪያ፣ ወደ ጌታህ ደስታ ግባ በማለት ከአዳኙ ከንፈሮች ከሚወጡ የተባረኩ ቡራኪዎች የበለጠ ክብር የትም አታገኝም። አዳኙ የተከፋፈለ አገልግሎት አይቀበልም። የእግዚአብሔር ሰራተኛ ራስን አሳልፎ የመስጠትን ትርጉም በየቀኑ መማር አለበት። ትርጉሙን በመረዳትና ለሕጎቹ በመታዘዝ የእግዚአብሔርን ቃል ማጥናት አለበት። ይህንን በማድረግ ወደ ክርስቲያናዊ የከፍተኛ ብቃት ደረጃ መድረስ ይቻላል። የመጨረሻ ፈተና ጊዜ መቆም የሚችልን ፍጹም ባህሪ በመመስረት በየቀኑ እግዚአብሔር ከእርሱ ጋር አብሮ ይሰራል። አማኙ በየቀኑ ወንጌል ለወደቁ ሰብአዊ ፍጥሮች ምን ማድረግ እንደሚችል የሚገልጽ አስደናቂ ሙከራ በሰዎችና በመላእክት ፊት ይሰራል። በጠባቡ መንገድ ላይ የሚጓዙ በጉዞ መጨረሻ ላይ ስለሚኖራቸው ደስታና ፍስሐ ይናገራሉ። ፊታቸው ብዙውን ጊዜ ያዘነ ቢሆንም አብዛኛውን ጊዜ በተቀደሰ ደስታ ያበራል። በሰፊው መንገድ እንደሚሄዱ ቡድኖች አይለብሱም፣ አይናገሩም፣ አያደርጉም። ሊከተሉት የሚገባ ምሳሌ ተሰጥቷቸዋል። የሐዘን ሰው የከበረውና ሐዘንንም የተለማመደው ኢየሱስ ራሱ ሄዶበት መንገዱን ከፍቶላቸዋል። ተከታዮቹ ዱካውን ይከተሉና ደስታና መጽናናትን ያገኛሉ። ዱካውን የሚከተሉ ከሆነ እርሱ መንገዱን ያለ ውድቀት እንደዘለቀ እነርሱም ይዘልቃሉ።